የመጨረሻ ሚሉትን አንድ አደገኛ ግን እንደዚህ በፊቱ በብቃትና በጥበብ የምናልፈው ካርድ መምዘዝ ጀምሯል። እሱ ካርድ ምንድነው? አብይ አህመድ በተደጋጋሚ ፎክር እንደነበር ስልጣን ከያዘ ጊዜ ጀምሮ አማራን ወደ ጥቃቅም ማንነት መልሻ አጠፋዋለሁ ይል ነበር ቃል በቃል በየስብሰባው። ያን የተስፋ መቁረጥ የመጨረሻ እርምጃ አሁን መውሰድ ሊጀምሩ የተዘጋጁ ነውና እንደዚህ በፊቱ ሁሉ ፊት ለፊት ተጋፍጠን ድል ለማድረግ መዘጋጀት መቻል ይኖርብናል። አማራ ክልል የሚባል አለ ወያኔ የፈጠረው በረት። የአማራ ሀገሩ ኢትዮጵያ ነው እንጂ የበሬ ግንባር የምታክል ቦታው አይደለችም የአማራ መሬት። ይህንኑ ክልል ልክ ደቡብ ኢትዮጵያ ላይ እንዳደረጉት ወደ ተለያየ ክልል ለመሸንሸን ስራ ጀምረዋል። ጎንደርን ክልል እናደርጋለን፣ ጎጃምን ክልል እናደርጋለን፣ ወሎን ከምናምን ክልል እናደርጋለን። ክሩን መተርተር ሊጀምሩ ዝግጅት ላይ ነው ያለው። ኦሬዲ የወሰኑት ነገርም አለ። ይህን በፍጹም አንፈቅድም፣ ደማችን ጠብ አድርገን እንከላከለዋለን። ለዚህ መዘጋጀት መቻል አለባችሁ። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ ነው። ማን የጎበረበት ማን የጠገበ ነው መጦኛን ከምናምን ክልል ሊሸነሽን የሚሞክር? ይሄንን ፊት ለፊት ተጋፍጠን ለማሸነፍ መዘጋጀት መቻል ይኖርብናል። ግልጽ ነኝ አይደለ? አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ወሎ፣ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜ ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ይሆናሉ። ለምሳሌ በጎንደር እንደ አንድ ምሳሌ ብንወስድ ከጎንደር ተወካይ ወደ ፌደራል በቀጥታ የፌደራል ስርዓት ውስጥ ይገባል። ከወሎም እንደዛው ከጎጃምም እንደዛው። ይሄን ሁሉ ብልጽግና ይለዋል እና ለምን አትዋሃዱም? እንዲህ አንድ አይነት ሐሳብ ካላችሁ ከብልጽግና ጋር እንደዚህ ፓርቲ ስንመሰረት ለኢትዮጵያ ምንድነው የሚያስፈልጋት ብለን ጥያቄ እንጠይቃለን። ለምሳሌ አንዳንዶቻችን ብልጽግናን ከመሰረቱ ሰዎች ጋራ ፐርሰናሊ ቅርብ ልንሆን እንችላለን እና ብልጽግናን የተሻለ ለማድረግ እዛ ብልጽግና ብንገባ ብለን ለማሰብ ምናምን በጣም ቅርብ የመሆን እድል አለ። ግን ኢትዮጵያ ውስጥ የመድበለ ፓርቲ ስርዓት ያስፈልጋል ብለን እናንተ ለመድበለ ፓርቲ ስርዓት መኖር ነው ያላችሁት ወይስ ከፓርቲው የተለየ አቋም ይዛችሁ ተፎካክራችሁ ለማሸነፍ ነው ያላችሁት? የወሎ የጎጃም ክፍለ ሀገር ማለት ነው። ክፍለ ሀገር በለው አስተዳደር አካባቢ በለው ክልል በለው እሱም በኋላ እንስማማበታለን። እኛ ያለን እኮ ሰርተን ቁጭ አድርገናል። ብዙ ጊዜ ይሄን ጉዳይ ለምሳሌ የኛ ማክሲመም ከ30 እስከ 33 የሚሆኑ ክልሎች ኢትዮጵያ ያስፈልጋታል ብለን እናምናለን። ብሔርተኞች ምንምና ስንት የሚሆኑ እንደ አማራ ክልል አንድ ላይ ሆነን የራሳችንን መብትና ጥቅም እናስከብራለን የሚሉ ብሔርተኞች በተነሱበት እንደ የኦሮሞ ሕዝብ አንድ ላይና በአንድ ክልል ሆነን መብታችንን እናስከብራለን የሚል አቋም ብሔርተኞች በተነሱበት በዚህ ወቅት እንዴት ነው እንዲህ አይነት እሳቤ ያላቸውን ሰዎች አሳምናችሁ አማራ ክልል ወይም ደግሞ 4 እና 5 የምታረጉት?